ኑ ይሄን ቻናል ላሳያችሁ እስኪ። አያችሁት? ሙሉ በሙሉ ኤአይ ነው። Same sound monks in Tibet have been making for 3,000 years. The same sound yogis in India discovered could shift consciousness. The same sound that neuroscientists have now proven activates the most important nerve in your body more powerfully than almost any other technique in caves. አያችሁት? ሙሉ በሙሉ ኤአይ ነው። ምንም ሪል ምስልም ድምፅም ቪዲዮም አልተጠቀመም። ያ ማለት በጣም ቀላል ነው ማለት ነው። ዘ ኦንሊ ቲንግ ሂ ዲድ በኤአይ የተፈጠሩ ኢሜጆችን ወይ አኒሜት እያደረጉ መገጣጠሙ በኤዲቲንግ ማለት ነው። ይህን ለመስራት ታዲያ ሄልዝ ፕሮፌሽናል መሆን አይጠበቅባችሁም። ፍላጎት ብቻ በቂ ነው። እንደምታዩት ጥሩ እየሰራ ነው። ፎር ሹር ይሄ ሚሊዮነር ነው በአሁኑ ሰዓት። ለምን እንግሊሽ ኮንቴንት ነው የሚጠቀመው። ዊዝ ቬሪ ኢምፖርታንት ሄዝ ሪች። ሄዝ ሪች ኢዝ ዋን ኦፍ ዘ ሃይስት ስፔም ነው። በአንድ ሺህ ቪው ከ15 እስከ $35 ይሰራል። ቀላል አይደለም። ይህ በእንግሊዝኛ ስለሆነ ነው። ኦሪጂናሊቲን ጠብቀን በተቀራራቢ የጤና ዘርፍ እንዴት ቻናል ከፍተን ቪዲዮ ኤዲት አድርገን እንደምናይ አሁን እናያለን ማለት ነው። ታዲያ እናንተም አሁኑ ክፈቱ እያልከው አይደለም። መረጃውን ያዙ፣ ማስታወሻ ያዙ። በደንብ ዝግጁ እስክትሆኑ ድረስ መታገስ ይኖርባችኋል። 8 አካባቢ ስቴፖች አሉት አጠቃላይ ወርክ ፍሎ ማለት ነው። ቢያንስ 8 ስቴፖች እንከተላለን። የመጀመሪያው ሰብኒች መረጣ ነው። በሄልዝ ኒች ውስጥ ሰብኒች መረጣ ነው። ይህን የሚሰራልን ስፔሻላይዝድ የሆኑ እንደ ቲዩበዲ ቪዳይኪው የሚባሉ አሉ። እኛ ግን ቀለል ለማድረግ እንደጀማሪ ቻትጂፒቲ እንጠቀማለን። ወደ 10 አካባቢ መስፈርቶች ወይም ክራይቴሪያዎች አሉት፣ እናያቸዋለን። የኒች መረጣ ክራይቴሪያዎች። ከዛ ስክሪፕት እንጽፋለን በቻትጂፒቲ። ከ5 እስከ 10 ደቂቃ ለሚወስድ ቪዲዮ ስክሪፕት ጻፍልኝ ብሎ ትእዛዝ መስጠት ይቻላል። እንደፈለጋችሁት ማሳነስም ማብዛት ይቻላል። እንደ መጀመሪያ ግን አነስ ቢል ጥሩ ነው። ዋናው ምንድነው አትራክት ማድረግ ነው እንጂ በመጀመሪያ ትላልቅ ረዣዥም ቪዲዮዎች ሰዎችን ማሰላቸት እንዳይሆን ማለት ነው። ስክሪፕት ከጻፍን በኋላ ድምፅ ለቨል ላብስ የሚባል አለ፣ ጎግል ኤአይ ስቱዲዮ የሚባል አለ። እኔ የምጠቀማቸው ሁለቱን ነው በአብዛኛው። ለቨል ላብስ በጣም ፐርፌክት ነው። ኢሞሽን ለመግለጽ በጣም ተመራጭ ነው። ነገር ግን ውድ ነው። ፍሪ ታይሙ ትንሽ ነው፣ ያልቃል። ሁለተኛው አማራጭ ጎግል ኤአይ ስቱዲዮ ነው። እሱን ለድምፅ እንጠቀማለን ማለት ነው። ከዚያ ምስል ነው። እነ ቻትጂፒቲ እነ ጄሚናይ እና ሌሎችም በርካታዎች አሉ። ምስል ፕሮዲውስ ካደረግን በኋላ ቀጥታ ወደ ኤዲቲንግ ነው የምንሄደው። ለሱ ካብከት እንጠቀማለን። ቻናል አልፈጠርንም ከዚህ በፊት። ቻናልም አሁን አብረን እግረ መንገዳችንን ቻናል አከፋፈትም እናያለን በሁለት መንገድ። ከዚህ ቀደም ቻናል ካለን በዚያ ላይ እንደ ሁለተኛ አድርገን መክፈት እንችላለን። ራሱን ችሎ ደግሞ በአዲስ ስልክ በአዲስ ጎግል አካውንት የተከፈተ ዩቲዩብ አካውንት መክፈት እንችላለን ማለት ነው። ቻናል ላይ እንግዲህ ኔም ሃንድል የሚባሉ እንሰጣለን። ቻናል ዲስክሪፕሽን አባውት የሚለው ማለት ነው። ሎጎ፣ ባነር፣ አሰራሩን እናያለን። ይህን ሁሉ እነ ቻትጂፒቲ ይሰሩልናል ማለት ነው። 7ኛ ፈርስት ቪዲዮ አፕሎዲንግ ይሆናል። እንዴት አፕሎድ እንደሚደረግ ታይትሉን፣ ዲስክሪፕሽን ዊዝ ሴሌክትድ ሃሽታግስ ከ6 ባይበልጡ ጥሩ ነው ሃሽታጎቹ። አጠቃላይ ዲስክሪፕሽን 5000 ካራክተር ነው የሚሆነው፣ ከዚያ በላይ አይሰጠንም። ታግስ ዊዝ ኮማ ኖት ሞር ዛን 500 ካራክተርስ ነው። ከ500 በላይ ካራክተር መሆን የለበትም ታጎቹ። ተምኔል ካንቫ ኢዝ ቤስት በት ፎር ናው ቻትጂፒቲ እንጠቀማለን። ፖስቲንግ ስኬጁል እናደርገዋለን። 24 ሰዓት ቀደም ብለን ስኬጁል ብናደርግ ጥሩ ነው ይባላል። 2 አይነት ስኬጁሊንግ ዘዴዎች አሉ። ፕራይቬት ወይም ሊስትድ የሚል ኦፕሽን አለ። ፕራይቬት ከሆነ እኛ ብቻ ነን ሰዓቱ ደርሶ እስከሚፖሰት ድረስ እኛ ብቻ ነን ማየት የምንችል። አንሊስትድ ከሆነ ግን የቪዲዮ ሊንክ የምንልክላቸው ሰዎች ሁሉ ማየት ይችላሉ ማለት ነው። ከዚያ በኋላ አናላይሲሱ ማየት ነው። አናላይሲስን እያዩ ኢምፕሩቭ ማድረግ ማሻሻል፣ እይታው ጥሩ ከሆነ በዛ መቀጠል። ደከም ያለ ኤሪያ ላይ ብዙ የሚታዩ ነገሮች አሉ አናላይሲስ ላይ፣ እሱ ሁሉ እናያለን ማለት ነው በዚህ ቪዲዮ። የመጀመሪያው ስቴፕ በሄልዝ ኮንቴንት ሰብኒች መምረጥ ነው የሚሆነው። ከዚህ በፊት ምን መስራት እንዳለባችሁ ምንም ኖሃው ከሌላችሁ ኤአይን መጠቀም ነው በቃ። ለኤአይ ደግሞ በእንግሊሽ የምትጽፉ ከሆነ ቻትጂፒቲን እመርጣለሁ። በአማርኛ የምትጽፉ ከሆነ ግን ጄሚናይ ኢዝ ቤስት። ምላሹ በአማርኛ ጥርት ያለ አማርኛ ነው የሚሆነው። ታርጌታችን ዞሮ ዞሮ ችግር ፍለጋ ነው መሆን ያለበት። ጥሩ ችግር መርጠን ለዛ መፍትሄ መፈለግ ነው ዋናው። ችግር ከሌለ ማርኬት የለም። ልብ ልትሉ የሚገባው ነገር ምንድነው? የእኛ ችግርና የሀበሾች ችግርና የነጮች ችግር ይለያያል። ስለዚህ እኛ ጋር ከሆነ ምንድነው ችግራችን ይታወቃል። ብዙ ጊዜ ሊስት አውት ታደርጋላችሁ። እንደውም ሪሰርች ቤዝድ ቢሆን ጥሩ ነው። ለዚያ ችግር የሚሆን ምላሽ ማዘጋጀት ማለት ነው። በእንግሊሽ ቋንቋ የምንጠቀም ከሆነ ግን ኢንተርናሽናል ፕሮብለም ነው የምንፈታው ማለት ነው። ያን ኤአይ በቀላሉ ይነግራቸዋል። የኒች መረጣ መስፈርቶች እንግዲህ ወደ 10 አካባቢ ይጠጋሉ። ኦዲየንስ ዲማንድ፣ የተመልካች ፍላጎት አለው ወይ? ኮምፒቲሽን ጋፕ፣ ውድድር የማይበዛበት መሆን መቻል አለበት። ኮንቴንት ሰስቴናቢሊቲ፣ ዘላቂነቱ እስከ ዛሬ 3-4 ዓመት
አለምንም ችግር ሐሳብ ሳላጣ መስራት እችላለሁ ወይ በዚህ ኮንቴንት ላይ። ክሪኤሽን ኢዝ ኮንቴንት ፕሮዳክሽን ኤፊሺየንሲ እንለዋለን። ስንሰራ ቀላል መሆን አለበት። ኤአይ እስከሆነ ድረስ ሊያስቸግረን አይገባም። 80-90%ን በኤአይ መስራት መቻል አለብን። ፐርሰናል ኢንተረስት ወይም ኤክስፔሪየንስ የኛ ፍላጎት ማለት ነው። ሞኔታይዜሽን ፖቴንሻል ሲፒኤሙ ከፍተኛ የሆነ ኮንቴንት ስኬሌቢሊቲ ሊያድግ ወይም ሊሰፋ የሚችል ነው ወይ? ኤቨርግሪን ፖቴንሻል የማይቀንስ የተመልካች ቁጥር አለው ወይ? ቫይራሊቲ ፖቴንሻል ቫይራል የመውጣት እድል አለው ወይ? የተወሰኑ ቪዲዮዎች አትሊስት ቫይራል ወጥተው ጥሩ ሰብስክራይበር ማስገኘት መቻል አለባቸው። ሰርቻቢሊቲ ኤንድ ዲስከቨሪቢሊቲ ተመልካች በቀላሉ ፈልጎ የሚያገኘው ነው ወይ የሚሉት ናቸው። ስለዚህ እንጀምር። ቻትጂፒቲን ከፍትና እንጠይቀዋለን። የምንለው ምንድነው? አይ አም ኢንተረስትድ ኢን ኤአይ አሲስትድ ሄልዝ ኒች አይ ሊቭ ኢን ኢትዮጵያ በት ወንት ኢንተርናሽናል እንግሊሽ ኮንተንት ኢን ሄልዝ ኒች ጊቭ ሚ ሰብ ኒች ዛት ሃቭ ሃይ ሲፒኤም ሃይ ዲማንድ ሎ ኢፈርት ሎ ኮምፒቲሽን ኤቨርግሪን ምናምን ብለን ጠቆም ማድረግ እንችላለን። የተወሰነ ከጀመርለት በእነዚህ መስፈርቶች መሰረት ነው የመረጥኩልህ ብሎ ይሰጠናል ማለት ነው። ቀጥሎ ወርክ ፍሎው እንግዲህ የመጀመሪያው ኒች ወይም ይዘት መረጣ ነው። አይተናል፣ መርጦልናል። ኦልሞስት እኛም ጋይድ አድርገነዋል ሄልዝ ላይ እንዲሆን። ለዚያ ነው ባጭሩ የነገረን እንጂ ለእሱ ያሰፋዋል። የተሻሉት አሁን ከሄልዝም የተሻሉ አሉ። ቀጥሎን የሚሆነው ምንድነው? ስክሪፕት መጻፍ ነው። ስክሪፕት ጻፍልን እንለዋለን በፈለግነው ደቂቃ። ከ5 እስከ 10 ደቂቃ በቂ ነው። ከዛ ድምፅ ነው። ድምፅን ደግሞ እንዴት እንደምንፈጥር እናያለን። ኢለቨን ላብስን እንጠቀማለን። እሱ ደግሞ የሚያልቅብን ከሆነ ጉግል ኤአይ ስቱዲዮ የሚባል አለ። እሱ በጣም ፍሪ ነው። እሱ ፍሪ ነው። ጉግል ኤአይ ስቱዲዮ ፍሪ መጠቀም እንችላለን። Have you ever noticed that humming a favorite song instantly makes you feel calmer? Or that chanting, singing, or even a deep sigh can melt away stress? It turns out these aren't just comforting habits. They may actually stimulate one of the most important nerves. ለምስል ወይ ቻትጂፒቲ፣ ጀሚናይ ሌሎችም አሉ። እነሱ መጠቀም ይቻላል። ከዛ ቅንብር ነው ኤዲቲንግ ካፕከት መጠቀም። ዴስክቶፕ ነው የምጠቀመው፣ በስልክ መጠቀም ይቻላል። Have you ever noticed that humming a favorite song instantly makes you feel calmer? Or that chanting, singing, or even a deep sigh can melt away stress? It turns out these aren't just comforting habits. They may actually stimulate one of the most important nerves in your body. It's called the vagus nerve. And taking ከዛ ቻናል አልከፈትንም፣ ቻናል እንከፍታለን። ኔም እንሰጠዋለን። ኔም እና ሃንድል ይለያያል። ሃንድል እንግዲህ ማን ከዚህ በፊት ያልተያዘ መሆን አለበት። ራይት ያደርግልናል። ሃንድል ካልተያዘ፣ ከተያዘ ኤክስ ያደርግልናል። ቻናል ዲስክሪፕሽን ወይም ደግሞ አባውት ፓርት ማለት ነው። እሱንም እንዲሰጠን ቻትጂፒቲ እንጠይቀዋለን። ሎጎውንም ባነሩንም ራሱ ይሰጠናል። ሎጎ እንግዲህ ፕሮፋይል ፒክቸር ማለት ነው። ባነር ደግሞ ባክግራውንድ ኢሜጅ እንደማለት ነው። ከዛ ፈርስት ቪዲዮ አፕሎድ እናደርጋለን ማለት ነው። ፈርስት ቪዲዮ ታይትሉን፣ ዲስክሪፕሽኑ፣ ሴሌክትድ ሃሽታግስ 5000 ካራክተር አድርጎ እንዲሰጠን እናዘዋለን። ቻትጂፒቲን ካራክተሮች አጠቃላይ ዲስክሪፕሽን 5000 ነው የሚሆን፣ ከዛ በላይ አይደለም። ታግስ ዊዝ ኮማ ኖት ሞር ዛን 500 ካራክተርስ
ከ500 ካራክተር በላይ መምረጥ የለበትም። ታጎች ከኮማ ጋራ ከስፔስ ጋራ ማለት ነው። ተምኔል ካንቫ ኢዝ ቤስት በት ፎር ናው ቻትጂፒቲ ነው የምንጠቀመው። በኋላ ኤዲት ማድረግ ይቻላል። ፖስቲንግ ስኬጁል ፎር 24 hour ኢዝ ቤስት ነው የሚባለው። ከ24 ሰዓት ቀድሞ ስኬጁል ብንሰጠው ጥሩ ነው ይባላል። እስከዚያ ፕራይቬት ልናደርገው እንችላለን። ፕራይቬት የሚለው ልንመርጥ እንችላለን። አንሊስትድ የሚባለውን ልንመርጥ እንችላለን። ፕራይቬት ማለት እኛ ብቻ ነው ማየት የምንችል። አንሊስትድ ግን ሊንኩን የቪዲዮ ሊንክ ከላክንላቸው ማንም ሰው ማየት ይችላል። ሌላውና የመጨረሻው አናሊሲስ ነው ማለት ነው። አናሊሲስ እንግዲህ በትልቁ ቻናል ለማየት እንሞክራለን። እስኪ ሳመሪውን እኔ እንደምታዩት እዚህ ጋር ሰብስክራይበር ያሳያል 31788 ይላል። የሬሰንት ቪዲዮውን ለማየት እንሞክር። 7 ከ10 ይላል ራንኩ ማለት ነው። የያዘው ራንክ ማለት ሌሎቹ ናቸው ቫይራል ይወጡ እንጂ ይሄኛው ቫይራል ይወጣ አይደለም ማለት ነው። ቪውስ 947 ነው። ራይት አድርጎታል። ያ ማለት ዊዚን ዘ አቨሬጅ ሬንጅ ነው ማለት ነው። ኢምፕሬሽን ክሊክ ሱሪ ሬት ማለት ነው። ሰዎች ክሊክ ያደረጉት በፐርሰንት 5.3 ነው። ዝቅተኛ ነው ማለት ነች። ዳውን አሯ ከሌሎች አንጻር ዝቅተኛ እንደሆነ ያሳያል። ፍክክሩ ከዚሁ ከራሱ ቻናል ውስጥ ነው። አቨሬጅ ቪው ዱሬሽን ደግሞ 43 ሴኮንድ ነው። ያው ራይት አድርጎታል ነው ማለት ነው። ዊዚን ዘ አቨሬጅ ሬንጅ ነው ማለት ነው። ሌላው ይህን ካች ሚ አፕ ኦን ዚስ ቪዲዮ ብንለው ይሄ ደግሞ ኤአይ ነው። ዩቲዩብ ላይ ያለ ኤአይ ነው። አናሊሲሱን በደንብ በዝርዝር ይነግረናል ማለት ነው። ይቺ ግራፏም ክሊክ ብናደርጋት የግራፍ ምልክቷ ብዙ ዝርዝሮችን ታሳየናለን። ለማሳጠር ያህል ነው። ስለዚህ እንዳሳጠርኩት ይገባኛል። ግን አንድ ነገር ቃል የምገባው ምንድነው ከዚህ በኋላ ለእያንዳንዱ ቪዲዮ መስራት እንችላለሁ። ለቪዲዮ ኤዲቲንግ፣ ለካፕከት፣ ለዩቲዩቡ፣ ለቪዲዮ አሰራሩ ለእያንዳንዱ ያልገባችሁ ካለ መጠየቅ ትችላላችሁ፣ መጻፍ ትችላላችሁ። በቀጣይ በጥያቄያችሁ መሰረት በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ።